ውይ መኩ ውይ በጨው እንዳላሳብርሽ የለ እንዴ ምንድነው? ዋው 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 አውቄ ነው የምር አንደኛ ነው አንደኛ። ስጋ ቁርጥ በይ የታባቱ ይጥማ አባ ለሶስት ሴት ተገነፋው ገንፎ አንደኛው ሰውዬ አመለጠ የሱ እዚህ ቃላለው ይሄኛ ነው እንግዲህ ጨርስ ማድረግ አለብን። እንዴት ነው እንጨርስ? አይ እንጨርሳለን። ይቺ መትረፍ የለባትም። እኛ ፍየርን እንደሆነ በሌላ መኪና አንሄድም ይደወላል ብለሽ እንደ አንደኛው ሰውዬ አይ ኧረ ጉድ እንዴ ብትሰሙ ለሶስት ሰው ገንፎ ገንፍተን እየበላን እያለ የኛ ልክ ነው አንደኛው አላለለትም። በቃኛ ተደውሎለት ጨርስ አድርገን መብራት አለብን። ዋው እንደዚህ እኔት ባለሙያ ነሽ እንዴ? ማሻአላህ ጠንክራህ ከኔ ጋር ተሰራህ ገና ቁርጣ በላሃለሁ ኢንሻአላህ። እንደዚህ በቃ በደንብ ነው በቃ የምንሰራው። እንሰግጣለን እንፈምሳለን። አዎ ግድ ነው መሰግጥ ያስፈልጋል። ዋው 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 ሰውዬው ምን ጠፍቶብን ነው ግን መርዝ የበላው? እስካሁን እንጃ ብቻ ይደርሳል። ኧረ ያመልጣል። ወተት ምናምን ካልሰጡት በጣም መርዝ እኮ ከባድ ነው። ያው በዛ ኑሮ ውድነት ይዞት ነው ማለት ነው ሰውዬው። አሁን ባለፈው እንደሞተች ለመንገድ ታደርስ። አዎ ያቺማ ፍቅር ነበር። ይሄ ፍቅር የሚባል ነገር ወይ እህቴ እኔንም እሱ ይጠብቀኝ። መርዝ በላህ ማለት እኮ ትናንት ሄድክ ማለት ነው ያፈቀርካት። አረገኝ ከባድ ነው ኑሮና ፍቅር ዘንድሮ መች ሆነለት? ባንዴ ሄዱ። እሱ አብጆ ለማንኛውም ይሄንን ይመስላል። አንደኛ ነው እቴ አይቻልም አይዘለቅም። እና ምግቡ ተመችቶኛል እቴ። ሁሌም በቃ ይልመድብሽ። እናመሰግናለን ከልባችን። እንመጣለን በሌላ በተለያዩ ቪዲዮዎች እንመጣለን። በአዲስ ቪዲዮ ላይክ ሼር ሰብስክራይብ ያደረጋችሁ ጠብቁን። እናንተ ይሄው ትልቅ ቪው ካገኘ በተከታታይ ነው የምንመጣው ማለት ነው ኢንሻአላህ። እሱም የመክፈት እቅድ ስላለው እንመጣለን ማለት ነው። እንመጣለን። ባይ ባይ ውዶቼ። ቻው